ዲቪ 2025 አዳዲስ ህግጋትን ይዘው መጥተዋል። እነዚህ የወጡ አዳዲስ ህግጋቶች ምን ምንድናቸው? እንዲሁም ደግሞ እንዴት ነው የወጡትን ህግጋቶች አሟልተን አፕላይ ወይም ፎርሙን የምንሞላው የሚለውን ዛሬ ዲቴል መረጃ ከነ መፍትሄው የማሳያችሁ ነው የሚሆነው። ለዚህ ለሶቲዩብ ቻናል አዳዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ዲቪ 2025 አዳዲስ ህግጋትን ይዘው መጥተዋል። እንግዲህ እነዚህ አዳዲስ ህግጋቶች ምን ምንድናቸው? እንዴትስ ነው እኛ እነዚህን ህግጋቶች ምን ተገብራቸው? እንዴትስ ነው ፎርሙን የምንሞላው የሚሉትን ዲቴል መረጃዎችን ነግራችኋለሁ። እንግዲህ ከቅርብ ጊዜ አንስቶ በዚህ በተለያዩ የሶሻል ሚዲያ ፕላትፎርሞች ላይ ስለዚህ ጉዳይ ይወራል፣ ግን አንዳቸውም ስለ መፍትሄው የተናገሩ ሰዎችን አላየውም፣ አላጋጠመኝም እና ዛሬ መፍትሄዎችንም ጭምር ነው ይዤላችሁ የመጣሁት። አስቀድሜ ምነግራችሁ ከታች ኮመንት ሴክሽን ላይ ልጠየቅ የምችለው ጥያቄ አንደኛው ዲቪ ፎርም መች ነው የሚጀምረው ነው። ከኦክቶበር መጀመሪያ እስከ ኖቬምበር መጀመሪያ ድረስ ነው ፎርሙ የሚሞላው ማለት ነው እና መጣበታለው። እነዚህ አዲስ የወጡ ህግጋቶች ምንድን ናቸው? የመጀመሪያው ከዚህ በፊት ዲቪ ስንሞላ አይ ቲንክ ከተወሰነ ዓመት በፊት ማለት ነውና ያለ ፓስፖርት ነበረ የምንሞላው። አሁን ግን በፓስፖርት የሚሞላበትን መንገድ ኦፊሻል አድርገዋል። እንዲሁም ደግሞ ብዙዎች ያልጠበቁት ብዙዎች ኢትዮጵያ ውስጥ እያስቸገራቸው ያለው ነገር ምንድነው? ዲቪ ፎርምዝ በዚህ 2025 ስትሞሉ እያንዳንዱ ሰው $1 መክፈል ግዴታ አለበት፣ ሬጂስትሬሽን ፊ ማለት ነውና ይሄንን $1 ሰዎች እንዴት ነው መክፈል ኢትዮጵያ ውስጥና ምክንያቱም አብዛኛው ኢትዮጵያዊ ማለትም እነዚህ ዩቲዩብ ላይ ቴክ ቻናሎችን የሚከታተሉ ሰዎችና ያን ትምህርቶች ተከትለው ማስተር ካርድ ካላቸው ሰዎች ውጪ ሌላው ሰው እንደነዚህ አይነት ነገሮች ላይ ብዙም እንብዛም ሲሳተፉ አይቼም አላቅምና እንግዲህ አስቀድማችሁ ኦክቶበር መጀመሪያ እስከ ኖቬምበር መጀመሪያ ድረስ ነው ዲቪ የሚሞላውና ከዛ አስቀድማችሁ ይሄንን $1 የምታገኙበትን መንገድ እንፈልጋለን ማለት ነው። ከውጭ ሀገራት ላይ ሰዎች ካሏችሁ ወይም ደግሞ ኦንላይን የሚሰሩ ሰዎች እንደዚህ ዶላር ግብይቶችን የሚያደርጉ እቃዎችን የሚገዙ እንደነዚህ አይነት ሰዎች ካሉ እንዲከፍሉላችሁ ማድረግ ትችላላችሁ። ግን በእናንተ ስም የተቀመጠ ማስተር ካርድ ከዛ ይከፈል ወይስ ከሌሎች ሰዎችን ታስከፍሉ እንደሆነ እሱ ዲቪ ሲደርስ የምናይ ይሆናል። ግን አሁን ቀድመን እንድንዘጋጅ ምንድነው ማድረግ ያለብን? ሁላችንም ማስተር ካርድ ግዴታ ልናወጣ ያስፈልጋል ማለት ነው፣ ሌሎችን ሰዎች ላለማስቸገር። ይሄንን ማስተር ካርድ እንዴት ነው የምታወጡት ነው ቪዲዮ በዚህ 1-2 ቀን ውስጥ አከታትዬ ፖስት አደርጋለሁ። እየሰራውም ነው፣ ጨርሻለሁ፣ ኤዲት እያደረግኩ ስለሆነ ነው። ባይቢት ማስተር ካርድ የሚባል አለ ኢትዮጵያ ውስጥ። ምንም አይነት ወጪን ሳታወጡ ልክ እንደ ቴሌግራም፣ እንደ ቲክታክ፣ እንደ ፖፖን የመሳሰሉ አፖች ነው ቀጥታ ነው የምትከፍቷቸው። የምትከፍቱት ይሄን ባይቢት የሚባለውን አፕ፣ እዛ ላይ ፍሪ ማስተር ካርድ አለ። እዛ ላይ ገብታችሁ ማስተር ካርድ ታላችሁ እንዴት እንደምትከፍቱ እያንዳንዱ ዲቴል መረጃ በዚህ 2-3 ቀናት ውስጥ ፖስት አደርጋለሁ። እሱን ከከፈታችሁ በኋላ ቀጣይ ኦንላይን ስራ የምትሰሩበትን እስከ ኦክቶበር 1 ድረስ ቶሎ ስራ ሰርታችሁ $1 የምታገኙበት ወይ ምንድነው? አሁን ላይ ካሉት የቀላሉ ፕላትፎርሞች መሃል አንደኛው ፖፖ ፕላትፎርም ነው። ከዚህ በፊት በኔ በዩቲዩብ ቻናሌ ላይ ፖስት አድርጌያለሁ ስለ ፖፖ ፕላትፎርም ማለት ነው። በቀን በርካታ $ዶላሮችን ማግኘት ትችላላችሁ። ከናንተ ጊዜ ብቻ ነው የሚፈልገው። እዛ ላይ መስራትም ካልፈለጋችሁ ደግሞ ለናንተ $1 የሚልክላችሁ ሰው ማግኘት አለባችሁ ማለት ነው። ይሄ ነው አማራጩ። አለዚያም ደግሞ ሌላ የኦንላይን ፕላትፎርሞች ማለትም ኦንላይን ስራ ሰርታችሁ ገቢ የምታገኙበትን ፕላትፎርሞች መፈለግ ነው ያለባችሁ። ልክ እንደ ቴሌጋ.io፣ ሌላው እንደ ቴሌግራም ሞኔታይዜሽን፣ ሌሎች አሉ። አሁን የመጠራቸው ነገሮች እንዳለ ቀላሎች ስለሆኑ ነው። ከባባድ አሉ፣ ግን በዚች በአጭር ጊዜያት ውስጥ $1 የምታገኙበት ወይ አይኖርም ማለት ነውና ለዛ ዋነኛው እኔ ካስቀደምኳቸው መሃል አንደኛው ፖፖ ፕላትፎርም ነው። በአንድ ቀን በ2-3 ቀን $1 የምታገኙበት ወይ እዛ ላይ ነው ያለው። እንዴ $1 እንደምትሰሩ እዛው ፕላትፎርሙ ላይ እዚህ እኔ የሰራሁት የዩቲዩብ ቪዲዮ ላይ አስቀምጬላችኋለሁ። እዛ ላይ ሄዳችሁ ማየት ትችላላችሁ። ከዛም በመቀጠል እዛ ላይ ከሰራችሁ በኋላ እዛ ላይ የሰራችሁትን ቀጥታ ወዴት ነው ትራንስፈር የምታደርጉት? ወደ ባይናንስ ትራንስፈር ማድረግ ትችላላችሁ። እንዴት ነው ወደ ባይናንስ ትራንስፈር የምታደርጉት የሚሉትን እዛው የተወሰነ ነገር አውርቻለሁ ቪዲዮዎቼ ላይ ዲቴልም በዚህ ጉዳይ ቪዲዮ ስለሰራው ፖስት አደርጋለሁ በዚህ 1-2-3 ቀን ውስጥ እና የሰራችሁትን ገንዘብ ወደ ባይናንስ ትልካላችሁ። ከባይናንስ ቅድም መጀመሪያ ላይ ክፈቱ ያልኳችሁ ባይቢት የሚባል አለ። እዛ ላይ ማስተር ካርድ በነፃ ነው የሚሰጠው። እዛ ማስተር ካርድ ላይ ትራንስፈር ታደርጋላችሁ ከባይናንስ ማለት ነው። አለቀ። ዘን ዲቪ ስትሞሉ ከባይቢት ማስተር ካርዳችሁ $1 ተቆርጦ እንዲሄድ ማድረግ ትችላላችሁ ማለት ነው። ይሄ ነው መንገዱ።
ባይቢት ያልኳችሁ እንግዲህ ማስተር ካርድ ይሄንን ነው የሚመስለው። እዚህ ጋር የእናንተ ስም ይኖራል፣ የተለያዩ ኢንፎርሜሽኖች ልክ እናንተ ኤቲኤም ላይ እንዳለው አቀማመጥ የእናንተ ኢንፎርሜሽን በሙሉ እዚህ ማስተር ካርዱ ላይ ይቀመጣል ማለት ነው። በዚህ መንገድ ነው እንትን የምትሉት። ያው ስለ ፖፖ የሰራኋቸው ቪዲዮዎች አሉ፣ ዩቲዩብ ላይ ገብታችሁ ማየት ትችላላችሁ። በጣም በርካታ ቪዲዮዎችን ፖስት አድርግ ያለው። ከዛ በዘለለ ምንድነው ያለው ኢንፎርሜሽን ዲቪን በተመለከተ ያሉት ኢንፎርሜሽኖች ምንድናቸው ነው? እስኪ ይሄን በእንትን አስቀምጬላችኋለሁ፣ ፖስት አድርጋለሁ። የኔን የቴሌግራም ቻናል ለማግኘት ስክሪኑ ላይ እንደምታዩት ቴሌግራማችሁ ላይ ገብታችሁ @robex ስፔስ 256 በማለት ታገኙኛላችሁ። ፈታል እዛ ላይ ይሄንን አስቀምጥላችኋለሁ፣ ወርዱን ማለት ነው። አንብቡት። ለምሳሌ 2017 እንትኑን ቀይሬው ነው ለ2017 ዳይቨርሲቲ ኢሚግራንት ቪዛ ፕሮግራም መመሪያዎች ይላል። አጠቃላይ እይታ ብቁ ለመሆን ማድረግ ያለባችሁን መስፈርቶች ይናገራል። መስፈርት 1 መስፈርት 2 ብሎ ባለፉት 5 ዓመታት ውስጥ ቢያንስ የ2 ዓመት ስልጠና ወይም ልምድ የሚጠይቅ ሙያ 2 ዓመት የስራ ልምድ ይላል። ይሄ ማለት ትምህርት እስከ 12ኛ ላላጠናቀቃችሁ ሰዎች ነው። እስከ 12ኛ ክፍል ያጠናቀቃችሁ ሰዎች ቀጥታ ፎርሙን መሙላት ትችላላችሁ። ማመልከቻ ጊዜ ነው የሚሏችሁ። ቅድም ነግሬያችኋለሁ። ጥቅምት 1 በኢትዮጵያ ማለት ነው። ጥቅምት 1 2015 ከቀኑ 12 ሰዓት ጀምሮ እስከ ማክሰኞ ህዳር 3 ድረስ ከቀኑ 12 ሰዓት ድረስ ይሞላል ማለት ነው። ይሄው እዚህ ጋር የምትሞሉበት ዌብሳይት አለ፣ አስቀምጥላችኋለሁ ቴሌግራም ላይ እና ይሄን ይመስላሉ። ማመልከቻውን ለማጠናቀቅ የሚከተሉትን መረጃዎች ማቅረብ አለባችሁ። አስቀድማችሁ እነዚህን ማዘጋጀት አለባችሁ። ስም፣ የቤት ስም፣ ኦኬ፣ ምንም ያለ ነገር የተቀመጠ ነገር ስለሆነ ስም አለ፣ ጾታ አለ፣ የትውልድ ቀን ባይዜ ፓስፖርት ግዴታ ስለሚያስፈልግ ያው ከፓስፖርት ላይ ነው የምትሞሉት። የተወለዳችሁበት ከተማ፣ የተወለዱበት ሀገር፣ የተወለዱበት ቦታ፣ በአሁን ጊዜ የሚጠቀምበት የሀገር ስም ይጠቀሙ። አሁን ላይ እናንተ ፎርሙን ስትሞሉ የሚጠራበትን ስም በፊት የነበረበትን ሳይሆን አሁን ላይ እናንተ ፎርሙን በምትሞሉበት ሰዓት የሚጠራበትን ስም ነው የምትሞሉት። 6ኛ ለዲቪ ፕሮግራም የብቃት ሀገር፣ ምክንያቱም ዲቪ እንዳይሞሉ የታገዱ ሀገራቶች አሉ። ከነዛ መሃል እንዳትሆኑ ነው የሚለው። የአመልካቾች ፎቶግራፎች ማለት ነው። ፎቶግራፍ እንዴት መነሳት እንዳለባችሁ ከታች አለ፣ እመጣበታለሁ። ሌላው የፖስታ አድራሻ ነው። በዚህ ሰዓት ፎርሙን ስትሞሉ የምትኖሩበት ሀገር ስልክ ቁጥር በፍላጎት ያለመሙላትም ትችላላችሁ። ስልክ ቁጥር፣ ኢሜል አድራሻ፣ እስከዛሬ የደረሱበት ከፍተኛ የትምህርት ደረጃ ማለት ነው። ይሄ ማለት ሁሉንም ሳይሆን ዲቪ ፎርሙን ስትሞሉ ያላችሁ የእናንተ ከፍተኛ የትምህርት ደረጃ ወይም ደግሞ እዛ ላይ ፎርሙ ላይ ካካተቱ እነዚህን ትሞላላችሁ። የመጀመሪያ ደረጃ ትምህርት ቤታችሁን፣ እዚህ ጋር የተጠቀሱትን ነገሮች ከወዲሁ አዘጋጅታችሁ ማስቀመጥ አለባችሁ። እንዲሁም ደግሞ በቤተሰብ በጋብቻ ምናምን የምትሄዱ ሰዎች ካላችሁ ደግሞ የጋብቻ ፎርም የምትሞሉ በአሁኑ የጋብቻ ሁኔታ ያላችሁን የልጆች ብዛት፣ እነዚህም በሙሉ ዲቴል ኢንፎርሜሽን ከዚህ በፊት ፖስት አድርጌያችኋለሁ። እንዴት እንደምትሞሉ በተለይ ልጆች ያሏችሁ 1 2 3 4 ልጆች ያሏችሁ እንዲሁም ደግሞ የትዳር አጋራችሁን በሞት ያጣችሁ ልጆች ያሏችሁ ወይም ልጆች የሌሏችሁ ብቻ እንደዚህ ነው። ቤተሰባዊነትን የተመለከቱ በየትኛውም አንግል ሊሞላ የሚችሉትን ፎርሞች በሙሉ ፖስት አድርጌያለሁ በዩቲዩብ ቻናሌ ላይ። ምርጫ ምናምን ይላል፣ ወደታችን እንመጣለን። የፎቶ እንትን ስትሉ ማድረግ ያለባችሁ ነው። የጭንቅላት አቀማመጥ፣ ፈካ ያለ ቀለም ያለው ትኩረት፣ ፎከስ፣ ጌጣጌጥ እቃዎች እነዚህ ማድረግ የለባችሁም። በቃ እዚህ ጋር የተቀመጡትን ነገሮች የራስ መሸፈኛ ባርኔጣዎች ምናምን እነዚህ ነገሮች ማድረግ የለባችሁም። የቴክኒክ መስፈርቶች ይላል፣ አንብባቸው። ወደታች በጣም ብዙ አሉ። በተደጋጋሚ የሚጠየቁ ጥያቄዎች ብለው እዚህ ጋር የተወሰኑ ነገሮችን ያስቀምጣል። ስለ ፎቶ የተባለው ነገር ደግሞ ይህን ነገር ከዚህ በፊት እንትን ብላችኋል። ከእናንተ የዲቪ ፎቶ ከጥግ እስከ ጥግ አብዛኛው የሚሳሳተው የእናንተ የፊታችሁን ምናምን እንትን አይደለም፣ ፒክስሉን ከጥግ እስከ ጥግ 600 ፒክስል፣ ከላይ እስከታች 600 ፒክስል፣ ሙሉ 600 ፒክስል ማለት ነው። ከአይናችሁ ሴንተር እስከ እታች የፎቶ መጨረሻ ድረስ ከ56 አብቱ 69% መሆን አለበት። ሌላው ደግሞ ከአገጫችሁ እስከ አናት ቀላችሁ ድረስ ከ50 እስከ 69% መሆን አለበት። ፈካ ያለ ቀለም ያለው ዳራ ቀደም ተናግሬ ያለው ጥራት ያላቸው የደበዘዙ መሆን የለባችሁም። ጌጣጌጥ ምናምን መጠቀም፣ መነጽር የመሳሰሉ ባርኔጣዎችን መጠቀም የለባችሁ። አንብቧቸው። ዝርዝር መረጃዎች እዚህ ጋር አሉላችሁ። ይሄን ይመስላል። ዋና ይሄን ቪዲዮ እንድሰራ ምክንያት የሆነ ምንድነው? ቅድም በመግቢያ የነገርኳችሁ ለአብዛኞቹ ችግር የሆነው ምንድነው? ዶላር ነው።
ዶላር እንዴት እንከፍላለን ነው። ምክንያቱም ኢትዮጵያ ውስጥ በጣም አስቸጋሪ ነው። እንግዲህ ቅድም በነገርኳችሁ መሰረት መጀመሪያ ባይቢት ትከፍታላችሁ። ባይቢት እንዴት እንደሚከፈት ቪዲዮ ሰርቻለሁ፣ ፖስት አድርጋለሁ። ባይቢት እዛ ላይ ከፍታችሁ ማስተር ካርድ ይከፈታል። እንዴት እሱን ቪዲዮ ፖስት ለማድረግ ችግር የለውም። ሁለተኛ ባይቢት ከከፈታችሁ በኋላ ፖፖ ፕላትፎርም ላይ በደንብ ትጉ። በአንድ በሁለት በሶስት ቀን ውስጥ በደንብ ስሩ። ፖፖ ፕላትፎርም ላይ በአንድ ወይም በሁለት በሶስት ቀን ውስጥ እንዴት በርካታ ዶላርን ማግኘት ትችላላችሁ ቪዲዮ ይናገራል። ዩቲዩብ ላይ ገብታችሁ ማየት ትችላላችሁ። እዛ ላይ የሰራችሁትን ዶላር ወደ ባይናንስ ትልካላችሁ። ባይናንስ ዩቲዩብ ላይ በጣም ብዙ ቪዲዮዎች አሉ። ባይናንስ እንዴት ነው መከፈት የሚችለው? በጣም ቀላል ነው፣ ሲምፕል ነው። እዛ ላይ ትልካላችሁ፣ ወደ ባይናንስ ትልካላችሁ ከባይናንስ ደግሞ ወደ ባይቢት። ምክንያቱም ይሄ እንደዚህ ዙሪያ ጥምጥም የምናደርገው ለምንድን ነው? ፖፖ ፕላትፎርም ላይ ቀጥታ ወደ ባይቢት መላክ ስለማይቻል ነው። ባይቢት እያልኩ ያለሁት ደግሞ በተደጋጋሚ ለምንድን ነው? ሌሎቹ ማስተር ካርዶች እነሱን ለማውጣት ግዴታ ብር መክፈል ያስፈልጋል፣ ዶላር መክፈል ያስፈልጋል። እና ባይቢት ላይ ፍሪ ማስተር ካርድ ስለሚሰጡ ነው ያን ደጋግሜ የነገርኳቸው ያለሁት። በዛ መንገድ ነው የምትሄዱት እና ባይቢት ማስተር ካርዳችሁ ላይ ዶላር ከገባ በኋላ ከዛ ላይ ተቆርጦ እንዲሄድ ማድረግ ትችላላችሁ። እንግዲህ ዲቪ ሲወጣ ያለውን ዲቪ ፎርም ሲሞላ ያለውን ደግሞ እያንዳንዱን መረጃ ከመጀመሪያው ቀን አንስቶ ላይቭም እየገባው እያንዳንዱን ዲቴል መረጃ የምሰጣችሁ ይሆናል ማለት ነውና ሀሳብ፣ አስተያየት፣ ጥያቄ ካላችሁ እታች የኮመንት ሴክሽን ቦታ ላይ ጻፉልኝ። በተለይ እነዚህ ዲቪን የተመለከቱ ጥያቄዎች ከሆኑ ማለት ነው በዚህ ቪዲዮ ላይ ጠይቁኝ፣ ወዲያው መልስ መልስላችሁ ይሆናል። ለዛሬ የነበረን መረጃ ይህንን ይመስል ነበረ። እንግዲህ በቀጣይ በሌሎች ቪዲዮዎች እስክንገናኝ መልካም ጊዜ ይሆንላችሁ። ባይ